ደግሞ ኮመን ሚስቴኮች አሉ ብዙዎቻችን የምንሰራቸው ምክንያቱም ፍሬምወርኩንም ካለማወቅ ኤአዩ ምን ይጠብቃል የሚለው ነገር ካለማወቅ እየተነሳ ማለት ነው። አንደኛ በጣም ቬግ የሆነ ወይም ደግሞ ምንም ክላሪቲ የሌለው ጥያቄ መጠየቅ። ለምሳሌ ቴል ሚ አባውት ማርኬቲንግ አልኩት። ማርኬቲንግ መማር ፈልጌ ስለ ማርኬቲንግ ስናወራ ማርኬቲንግ በጣም ሰፊ ኮንሰፕት ነው ባይሰልፍ እና የምፈልገውን ነገር ስፔሲፊካሊ ነው መናገር ያለበት። ምናልባት እኔ አሁን ስለ ማርኬቲንግ ስጠይቀው ሶሻል ሚዲያ ማርኬቲንግን እየፈልጌ ሊሆን ይችላል ኢንቴንሽኔ። ስለዚህ የምንጠይቀው ጥያቄ ቬግ መሆን መቻል የለበትም። ቢካዝ ስለ ሶሻል ሚዲያ ማርኬቲንግ ነው እየጠየቀኝ ያለው ወይስ ሌላ የማርኬቲንግ መንገድ የትኛው ነው የሚለውን ነገር ማወቅ ይቸገርና መጨረሻ ላይ ምናልባት ይሄን ሊሆን ይችላል ብሎ ራሱ ገምቶ ሊሰጠን ይችላል ማለት ነው። ስለዚህ የምፈልገው የምሸጠው ጫማ ኖሮኝ እሱን የተመለከተ ስትራቴጂ ከሆነ ስፔሲፊካሊ የዲጂታል ማርኬቲንግ ስትራቴጂ ስጠኝ ብዬ ነው። ስፔሲፊካሊ እንደውም ዲጂታል ማርኬቲንጉን የምሰራው ለዚህ ፊልድ ነው የሚለው ወይም ለዚህ ኤሪያ ለዚህ ኢንዱስትሪ ነው የሚለውንም ስፔሲፊካሊ ለዚህ ቢዝነስ የሚለውንም በደንብ መንገር መቻል አለብን ማለት ነው። ሌላው